የንጉሡ የእሾህ አክሊል። ከ13ቱ ሕማማተ መስቀል ሰባተኛው ወደ ኋላ መታሰር። ሐሙስ ምሽት በጌቴሴማኒ አትክልት ስፍራ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ሁሉ ድኅነት ሲጸልይ ካደረ በኋላ ይሁዳ መርቶ ያመጣቸው ጭፍሮች ደረሱ። በዚያን ጊዜ ጌታችን እኔ ነኝ ብሎ ራሱን አሳልፎ ሰጠ። በዚያች ታሪካዊ ምሽት በጌቴሴማኒ አትክልት ስፍራ የጨለማው ኃይልና የሞት ጭፍሮች በችቦና በሰይፍ ታጅበው መጡ። የሰማይና የምድር ፈጣሪ የሆነውን ጌታ እንደ ተራ ወንጀለኛና ሸፍታ ቆጥረው ሻካራ በሆነ ገመድ እጆቹን ወደ ኋላ አጥብቀው አሰሩት። ነገር ግን የዚህ ታሪክ እውነተኛው ምስጢር በገመዱ ጥንካሬ ውስጥ አልነበረም። ሰማይን ያለ ምሰሶ ያቆመ፣ ባሕርን በቃሉ የገደበ፣ መላእክት በፊቱ የሚንቀጠቀጡለት አምላክ በደካማ የሰው ልጅ እጅ እንዲታሰር የፈቀደው በገመድ ተረትቶ ሳይሆን በፍቅር ተሸንፎ ነው። ይህ እስራት የፍቅር እስራት ይባላል። ጌታችንን ወደ መስቀል አደባባይ የወሰደው የጭፍሮቹ ጉልበት ወይም የገመዱ መጥበቅ ሳይሆን ለእኛ ያለው የማይለካ ፍቅር ነው። እርሱ በእጅ ፍጥረት የታሰረው እኛን ከገባንበት የኀጢአትና የሞት እስራት ለመፍታት፣ በደመ ነፍስ የታሰረውን የአዳምን እጅ ነፃ ለማውጣት፣ እንዲሁም ደግሞ የሰው ልጅ የዲያብሎስ ባሪያ ሆኖ እንዳይቀር የዘላለም ነፃነትን ለመስጠት ነው። እጆቹ ወደ ኋላ ታስረው ሲጎተቱ እያንዳንዱ እርምጃው ስለ እኛ ፍቅር የሚናገር ነበር። ዓለምን የፈጠሩት እጆቹ ለሰው ልጅ ሲሉ ታሰሩ። ይህም አምላክ ለፍጥረቱ ያለውን ዝቅ የማይል ትሕትናና ፍጹም ፍቅር በጉልህ የሚያሳይ ታላቅ ትዕይንት ነው። አይሁድና የሮማ ጭፍሮች ጌታችንን በጌቴሴማኒ አትክልት ስፍራ ከያዙት በኋላ በሰውነቱ ላይ ያደረሱት ሥቃይ እጅግ የበረታ ነበር። እንደ ቅዱሳን አባቶች ትርጓሜና የቤተ ክርስቲያን ትውፊት ጭፍሮቹ ጌታን ሊያስሩት እጆቹን ወደ ኋላ ቆላልፈው ነበር። ያሰሩትም ገመድ እጅግ ሻካራና የጠበቀ ነበር ይላል። ከመጥበቁ የተነሳ የገመዱ ግፊት ጌታችንን በሰውነቱ ላይ ከፍተኛ ሥቃይ ጥሎበታል። በዚያን ጊዜ የታሰሩት እጆቹ ለግርፋትና ለድብደባ አመቺ እንዲሆን አድርገውት ነበር። ከሐና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ እየጎተቱ ሲወስዱት በመንገድ ላይ የነበረው መከራ የበረታ ነበር። ቢሆንም ግን ጌታችን ይህንን ሁሉ ሥቃይ በዝምታና በትሕትና ተቀበለ። እንደ የዋህ በግ ሳይጮህና ሳይቃወም ተከተላቸው። ይህ ዝምታው ደግሞ የመለኮታዊ ፍቅሩና ስለ እኛ ድኅነት ሲል የመከራ ተካፋይ መሆኑን ያሳያል። ይህ የመከራ ጽኑነት የጌታችንን መሥዋዕትነትንና የእርሱን ጥልቅ ፍቅር የሚገልጽ ታላቅ ትዕይንት ነው። ይህ ታሪክ የክርስትና እምነት እምብርትና የእግዚአብሔር የማዳን ሥራ ዋነኛ ጥበብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እጆቹን ወደ ኋላ የታሰረበት ምክንያት በወቅቱ ከነበረው ጭካኔ ያለፈ ጥልቅ የመንፈሳዊ ትርጓሜ ምስጢር አለው። በፍጥረት መጀመሪያ የመጀመሪያው ሰው አዳም በተከለከለችው ዕፀ በለስ ላይ እጁን በዘረጋ ጊዜ ፍጹም ነፃነቱን አጣ። ያ ድርጊት የአካላዊ በደል ብቻ ሳይሆን ፈቃዱን ለእግዚአብሔር ከማስገዛት ይልቅ ለዲያብሎስ ፈቃድ ያስገዛበት ታላቅ ስህተት ነበር። በአዳም አማካኝነት የሰው ልጅ ሁሉ በዲያብሎስ ረቂቅ የእስራት ሰንሰለት ተያዘ። ዳግማዊ አዳም ክርስቶስ ግን ያንን የመጀመሪያውን አዳም የእጅ በደል ለመካስና እኛን ከዲያብሎስ እስራት ለመፍታት ፈቀደ። እጆቹን ወደ ኋላ መስጠቱ አዳም ያለ አግባብ የዘረጋቸውን እጆች ለመመለስ፣ እንዲሁም አዳም በእጁ የፈጸመውን በደል በራሱ የታሰሩ እጆች አማካኝነት ለማጠብና ለመካስ የተደረገ መለኮታዊ ዋጋ ነው። ከአዳም ጀምሮ እስከ ጌታችን መምጣት ድረስ ለ5500 ዘመናት የሰው ልጆች ነፍሳት በሲኦል ታስረው ነበር። የሲኦል እስራት ደግሞ በምድራዊ ሰንሰለት የማይበጠስ በዲያብሎስ ሥልጣን ሥር የወደቁበት ታላቅ የእስራት ዘመን ነበር። ጌታችን እጆቹን የታሰረው ይህንኑ የብዙ ዘመናት የእስራት ሰንሰለት ለመበጠስ ነው። እርሱ በእጅ ፍጥረት ታስሮ ሳለ በመንፈሱ ግን የሲኦልን ደጆች ሰበረ።
የእስራትን ሰንሰለት በጠሰ። እንዲሁም በሲኦል ተግዘው የነበሩትን ነፍሳት ነፃ አወጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ እጆቹ ወደ ኋላ ታስረው ከጌቴ ሰማኔ ወደ አይሁድ አደባባዮች ሲወሰድ የነበረው ትዕይንት እጅግ ዘግናኝና ልብ የሚሰብር ነበር። የሮማ ጭፍሮችና አይሁድ ጌታን በገመድ ይጎትቱት ነበር። በዚህ አስቸጋሪ መንገድ ላይ በሚጎትቱት ጊዜ ጌታችን በድካምና በመከራ ብዛት ሲሰናከልና ሲወድቅ እንኳ የታሰሩት እጆቹ ራሱን እንዳይከላከልና መሬት እንዳይደግፉት አድርገውት ነበር። በዚህ ምክንያት ውድቀቱ በአካል ላይ የሚፈጥረው ሥቃይ እጅግ ይጸና ነበር። ይህንን ሁሉ ግፍና ውርደት የተቀበለው ግን ያለ ምክንያት አልነበረም። ቤተ ክርስቲያን እንደምታስተምረን ይህ ሁሉ የሆነው ምርኮን ይማርክ ዘንድ ነው። እርሱ በምድር ላይ በጭፍሮች ተጎተተ። ይህም በሲኦል ተግዘው የነበሩትን ነፍሳት ከጨለማው ግዛት በኃይሉ ጎትቶ ለማውጣትና ወደ ብርሃን ለመመለስ የተከፈለ መለኮታዊ ዋጋ ነበር። ጌታችን ስለ እኛ ነፃነት ሲል ባርነትን የተቀበለበት ታላቅ ምስጢር ነው። እኛን ከዘላለም የኀጢአት እስራት ለመፍታት እርሱ በእጅ ፍጥረት በሆነ ገመድ ታሰረ። ይቆየን።